ከግቢ ሲወጣ ብዙ እናቶች ሲያለቅሱ ያለውና እንግዲህ ቅዳሜ ጀምረን እሁድ ስክሪኒንግ ቀጥለን ሰኞ፣ ማክሰኞ፣ ሮብ፣ ሰኞ 35፣ ማክሰኞ 40፣ ዛሬ ደግሞ 30 ነበር ያቀድነው። አንድ እንግዲህ መርቃችሁኛል። ስለዚህ 31 ሰርጀሪ በአጠቃላይ 106 ሰርጀሪ ከዚህ ከምታዩት ቲም ጋር በሙሉ በመሆን ጎንደር ዩኒቨርሲቲ ላይ ጨርሰናል። አሁን ኦልሞስት ሰዓት ነው ዶክተር 5 ሰዓት አይ ቲንክ 20 ጉዳይ ለ5 ነው። ቁርስ በልተን ጨርሰናል። ሰርጀሪ ከጨረስን ቆየን። ምግብ በልተን ጨርሰናል። በዚህ ፍጥነት ለሊት 10 ሰዓት ነው የጀመርነው። በዚህ ፍጥነት፣ በዚህ ጥራት፣ በዚህ ፕሪሲሽን፣ በዚህ ኮኦርዲኔሽን ሰርጀሪያችንን በሰላም ሰርተን ስላጠናቀቅን ሙሉ ስታፉን በጣም አመስገን። አንዴ ተውላችሁ በጣም አመስገን እፈልጋለሁ። ሁላችሁንም ላገዛችሁን፣ አብራችሁን ለነበራችሁ በሙሉ፣ አጠገባችን ለነበራችሁ በሙሉ በሴሳር ያንዳንዱን ድሬፕ እና ጋውን በማቅረብ ሜዲኬሽን እኛም ከራሳችን ይዘነው የመጣ ነው አለ፣ እናንተም ፕሮቫይድ ያደርጋችሁልን አለ። ምንም አይነት ኢንተራፕሽን እንዳይኖር ከአዲስ አበባም ስመጣ ምንም አይነት ኢንተራፕሽን ወይም ደግሞ መቋረጥ እንዳይኖር ብለን በራሳችንም በጣም ኮምፕሊት የሆነ ዝግጁነት ይዘን የመጣ ነው። ከዚሁም እናንተም ያገኘነውን አንድ ላይ አድርገን ስታፍ ችግር እንዳይኖር ጽዳቶች ከላይ ሩጫ አይታችኋል እንዴት እንደሚያጸዱ ከዛ እያሉ እየሮጡ እያጸዱልን ፖርተሮች ልጆችን እኛ ልክ አንዱን ሰርተን ስናወጣ እናንተ ተከትላችሁ እያመጣችሁ እያስገባችሁ ይሄ እውነት ለመናገር ሶሪ ትንሽ ኢሞሽናል ሆንኩና በእንደዚህ አይነት ኮኦርዲኔሽን በመስፈታችን አም ሃፒ በጣም ደስተኛ ነኝ። አም ስትሮንግ ግን ያው ትንሽ አንዳንዴ ደግሞ ያው ያደኩበት ማህበረሰብ ስለሆነ ከእናንተ ጋር ድሮም ጀምሮ ሰርተናል። አብዛኞቻችሁ አዲስ ልትኖሩ ትችላላችሁ፣ ግን ከድሮም ጀምራችሁ የነበራችሁ ስታፎች አላችሁና አም ሃፒ እዚህ ድረስ መጥቼ ይሄን ያክል ሰርጀሪ ሰክሰስፉሊ ሰርተን በመጨረሳችን አም ሃፒ። ለዛ ነው ትንሽ ኢሞሽናል ያደረገኝ። ምንም ችግር አላጋጠመንም። ሶ ሁላችሁንም ማመስገን ፈልጋለሁ። ቴንክ ዩ። አንዴ ጨረስ ብዬ ኢሞሽን ስለሆነ ይስተካከላል። ኦልራይት ኦኬ ሶ ቴንክ ዩ ሶ ማች አጌን ፎር ዘ ዴዲኬሽን። በቆራጥነት ከአመራር ጀምሮ ከላይ ከዶክተር አስራት አጸደወይን ከፕሬዝዳንቱ ጀምሮ እስከታች ድረስ እስከኛ ከኖርማል ስታፎች እስከ ጽዳቶች ድረስ በጣም ሀይ ከባድ የሆነ ኮኦርዲኔሽን ያያችሁት ስታፍ ሁላችሁም ብዬ አስባለሁና ደስተኛ ነኝ በሰላም በመጨረሳችን። እንግዲህ አሳይመንቱን ደግሞ ሰጣችኋለሁ፣ በዚሁ እንድትቀጥሉ በዚሁ ፔስ እንድትሄዱ ትልቅ አሳይመንት ሰጣችኋለሁ። የተወሰነ የቀሩ ዌቲንግ ሊስት ላይ የተወሰነ የቀሩ ታካሚዎች አሉ፣ ህጻናት አሉ። አይ ፊል ሳድ እንደዚህም ሰርተን ከግቢ ሲወጣ ብዙ እናቶች ሲያለቅሱ ያለውና ያው እንግዲህ እንደ ሰው ከዚህ በላይ ማድረግ ስለማንችል በቃ ከዚህ በላይ ማድረግ አንችልም። በጣም ፋይት አድርገናል። ግን አሁንም የሚገርማችሁ እንደዚህ ጨርሰን እንኳን ስንወጣ በር ላይ ብሷል እና ብዙ እናቶች ልጆቻቸውን ይዘው ሲያለቅሱ ያለው እኔ መኪና ውስጥ እየገባውና ምንም ማድረግ አልችልም። ዞሮ እንግዲህ ሌላ ጊዜ ደግሞ እንደዚሁ ካምፔን አዘጋጅተን እንቀጥላለን ብዬ አስባለሁ። እናንተ ግን እዚህ ያላችሁት ደግሞ በደንብ ተጠናክራችሁ ቀጥሉበት ማለት እፈልጋለሁ። አመሰግናለሁ። ኢሞሽናል እንኳን በጣም ሬርሊ ኢሞሽናል መሆኑ ግን አንዳንዴ ያው ሳላስበው መጣብኝ። አም ሶሪ በጣም ትንሽ ረበሽኳችሁ መሰልና አም ሶሪ በጣም አመሰግናለሁ።
ቴንክ ዩ ሶ ማች